ብሏ የተገመጠቻት ታያለች። ከቃል ኪዳን ጥበቡ ጋር ተመሳሰልብኛለች። ለምን እንደዚህ ቀጠነች? ለምለም ከበደ፣ ለምለም ገብረ ማርያም ይመስለኛል። ለምለም ፈለቀ ነው መሰለኝ። መከዳት የሚያሳዝናት ልቧን የሚሰብረው ይመስለኛል። መጠየቅ የምፈልገው ነገር ታገቢኛለች? ሰርግሽ ላይ ጥሪ ሰላም እንዴት ናችሁ? እኔ አደይ ወይም ደግሞ በትክክለኛ ስሜ ኤፍራታ ካሳ እባላለሁ። ዛሬ የተዘጋጁ ጥያቄዎች አሉ፣ እሱን እንግዲህ እንመልሳለን። ስሜ ዳግም አረጋ ይባላል። በካራክተር ስሜ ባቡሬ። እሺ አሁን ወደ ጥያቄው እንግባ። ሙሉ ስሜ ከፈለኝ ከበደ እባላለሁ። የካራክተር ስሜ ደግሞ ኪንጎ አፍቃሪ ነው የምትሉኝ እናንተ። ግን ሪል ላይፍ እንደዚህ አይደለም። እስከዛሬ ፍቅር አልያዘኝም። ሰላም እንዴት ናችሁ? የሌሊ ቤተሰቦች ቲቲ ይባላለሁ። በካራክተር ስሜ ደግሞ ቀመጣል። ሰላም ጤና ይስጥልኝ። እንዴት ናችሁ? ብሩክ ወይም ደግሞ በካራክተር ስሜ ዳይመንድ እባላለሁ። ሀይ ሰላም እንዴት ናችሁ? ተዋናይ ዳንኤል ኤልያስ ነኝ። በአሹ ገጸ ባህሪ የምታውቁኝ ማለት ነው። ዛሬ ከቀረጻ መሀል ታግቼ ነው ጥያቄ አለ ተብዬ በዳይሬክተር ፋስት። ለዚህ ቀጥታ ለሊ ዩቱብ ቻናል ጥያቄዎች እናልፋለን ማለት ነው። ወደ ጥያቄዎቹ የትም እንዳትሄዱ። ማህሌት አብርሃም እባላለሁ። አክትረስ ነኝ። በካራክተር ስሜ ቲና በመባል እታወቃለሁ። ወደ ጥያቄዎቹ እንለፍ። ሰላም እንዴት ናችሁ? ፍቅር ነኝ። በትክክለኛ ስሜ ደግሞ መሰረት። አሁን ወደ ተዘጋጁልን ጥያቄ እንሄዳለን። ሰላም እንዴት ናችሁ? አሁን ወደ ተዘጋጀልን ጥያቄ እንሄዳለን። እንመልሷለን አንመልሶም እስቲ እናያለን። እሺ ሰላም እንዴት ናችሁ? የሌሊ ፋሚሊዎች፣ ስሜ ቤዛ፣ በካራክተር ስሜ ቤዛ እባላለሁ። ትክክለኛ ስሜ ደግሞ ሀኒ ነው እና አሁን ደግሞ ለሌሊ ያዘጋጀችልኝን ጥያቄዎች እንመልሳለን ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ? ተዋናይት ቃል ተክላይ ነኝ። በአክቲንግ ስሜ ሩታው። ዛሬ የሌሊ ዩቲዩብ ቻናል ላይ አንዳንድ ጥያቄዎች ጠያየቅ ነው። ሰላም እንዴት ናችሁ? ዛሬ የተዘጋጁ የተወሰኑ ጥያቄዎች አሉ። እነሱን ጥያቄዎች እመልስላችኋለሁ። እንግዲህ የመጀመሪያው ጥያቄ ሌሊ ሙሉ ስም ተብለናል። ለምለም ኮራ። ለሊ ሙሉ ስሟ እንጃ። እሺ ለምለም እንደሆነ አውቃለሁ። ለምለም እንትና። እሺ ለምለም ከበደ። እስከናያቷ ለሊ ለምለም ፈለቀ ነው መሰለኝ ስገምት። ፈቀደ ነው የሆነ ብቻ በፋ ነው የሚጀምረው። የሌሊ ሙሉ ስም ለምለም ነው። የአባቷን ስም አላውቀውም። በእርግጥ ያው አብዛኛው ጊዜ ክሩ ላይ የምንጠራራው ቤት ውስጥ በቅጽል ስማችን ስለሆነ ለመገመትም ይከብዱኛል። ግን ለምለም ስም አይገርምም? አላውቀውም። ግን ለምለም ገብረ ማርያም ይመስለኛል መሰለኝ በግምት። የሌሊ ሙሉ ስም ለምለም ኮራ አይደል? ከፋስን የኮረጅኩት አልዋሽም። ለምንድን ነው የኮረጅኩት? እውነት ለመናገር አሁን ነው የሰማሁት። ለምን ዋሻለሁ? ምክንያቱም ሁሉም ሰው ለሊ ነው የሚሏት። ከዛ ስሰማ እንደዛ የተባለችበት ምክንያት ለካ የገጸ ባህሪዋ ስምና ትክክለኛ ስም አንድ አይነት ነው። ለምለም ነው ትክክለኛ ስሟ። በዛ ምክንያት ለሊ በሚለው ስገባ ራሱ ለሊ ነው የምትባሉ። በቅርብ ጊዜ ነው የገባሁት። በዛ ምክንያት ነው ለሊዬ። እሺ ጀምር በማርያም ኮራ ማን መልሳለ አንተ? እሺ ምን እንዳልተቀለች እሺ እንጀምር። አይደለም ከበደ አለ ዝም በሉ ፈለቀ እንጀምር። ተውን ስታፕ ካሜራ አውቀዋለሁ እንዴ ሰማሁ እኮ። እሺ የለምለም ሙሉ ስም ለምለም። የአባቷን ስም አላውቅም። ለራስ ሳታቅለሰው ትመልሳለህ። የአባቷን ስም አላውቅም። ለምንድን ነው የማላውቀው? የካራክተርም የራሷም ስም ለምለምና ለሊ ነውና ብዙ ጊዜ የምንጠራት ለሊ እያልን ነው። ሙሉ ስሟን በዛ ምክንያት አላውቅም።
ሶሪ ለሊ። ለምለም ኮራ በኃይሉ ይጀምር። ለምለም ለሊ አላውቀውም ያባታስ። ኦኬ የመጀመሪያው ጥያቄ የለሊ ሙሉ ስም ነው። የለሊ ሙሉ ስም የአባቷን ስም አላውቀውም። አክቹሊ ለምለም የአባቷን ስም ግን አላውቀውም። ሙሉ ስሟን አላውቀውም፣ ግን ለምለም እንደምትባል አውቃለሁ። እሱን ያወቅኩት ተመሳሳይ ነው ከካራክተር ስሜ ጋር ብለኛለች፣ ግን ሙሉ ስሟን አላውቀውም። ምክንያቴ ደግሞ ነግረኝ አታውቅም። ነግረኝ ስለማታውቅ ለምለም አላውቀውም። እውነት አላውቀውም። እስማ ሙሉ ስሜ ለምለም ኮራ በኃይሉ። ለሊ በትንሽ ነገር የምትደሰት ልጅ ናት። በጣም የዋህ ናት እና በጣም የሚያስደስታት ነገር እና በጣም የምትወደው ደግሞ ስለ እናቷና ስለ ወንድሟ አውርታ አታውቅም። ወንድሟን በጣም ትወደዋለች። ለሊን ያስደስታታል። ሁሉም ነገር ነው የሚያስደስታት። እሷ ሁሌም ምስቀው ትስቃለች፣ በትንሽ ነገር ትስቃለች እና ሁሉም ነገር ያስደስታታል። ሰላም ከሆነች ትስቃለች፣ ካላኮረፈች አንተ እንዳ ባቡሬ እንደዚህ ነው። ለሊ የምትወደው እኔን ነው። የሚያስደስታት ደግሞ ከኔ ጋር መዋል ያስደስታታል። አላመንክበትም? እሺ ሳበል ሰጥበታል። እሺ የሚያስደስታት ነገር ደግሞ ከኔ ጋር ማውራት፣ ከኔ ጋር ጊዜ ማሳለፍ ያስደስታታል። ለሊ የሚያስደስታት ነገር ያው መጫወት ነው፣ ከቲሙ ጋር መጫወት ምናምን ሲያስደስታት ስስቅ አይቻለሁ። በጣም ነው መስቀው፣ ጨዋታ ትወዳለች። የሚያዝናናት ነገር ያው በቃ እሱ እያዝልኝ ከቲም ጋር አብሮ ማሳለፍ። አይ ቲንክ ለሊ ፊልም ማየት የሚያስደስታት ይመስለኛል። ለምለም የሚያስደስታት ነገር ሳስበው እኔ መንፈሳዊ ነገር መሰለኝ። ሳያት እንደዚሁ ቤተክርስቲያን መሄድ፣ መዝሙር መስማት፣ በተለይ ቤተክርስቲያን መሄድ በጣም ነጠላ ለብሳ ምናምን የሚያስደስታት ይመስለኛል። ያ እሺ ለሊ የሚያስደስታት ያው እኔና ለሊ ብዙ ጊዜ ሳይሆን ሁሉንም ጊዜ ስራ ቦታ ነው የምንገናኘውና ዝም ብዬ ሳያት እርግጠኛ መሆን ባልችልም ግን እርግጠኛ ነኝ መሰለኝ መስራት ያስደስታታል በጣም። የስራ ሰው ናት፣ ታታሪ ናት፣ ትጉ ናት እና በምትሰራበት ልክ ደግሞ ማረፍም ያስደስታታል። ሶ ስራና እረፍት ያስደስታታል። የተመጣጠነ ህይወት ለሊ የምትወደው በቃ ቤተሰብ ወንድሟንና እናቷን በጣም ነው የምትወዳቸው፣ በጣም ማለት ነው። እና እነሱ ተደሰቱ ማለት በቃ አለቀ። እሷ ደስተኛ ነች በጣም በቃ የሚያስደስታት። ከዚህ በኋላ የሚያስደስታት የሚባለው ደግሞ የሆነ ስኬት ላይ ደርሳ ያንን ስኬቷን እናቷ ማየቷ ነው የሚያስደስታት። ለሊ በጣም የምትወደውና ለሊ በጣም የምትወደውና ያዝናናታል ብለህ የምታስበው ነገር? እግዚአብሔርን አላውቅም። እውነት አላውቅም። እሺ ቤተክርስቲያን መሄድ ያስደስታታል ብለውኛል። ቤተክርስቲያን መሄድ ያስደስታታል። ለሊ የሚያስደስታት ነገር ጠንካራ ሴት ስለሆነች ስራ መስራት የሚያስደስታት ይመስለኛል። ለሊ የሚያስደስታት ነገር ለሊ በመንፈሳዊ ነገሯ ጠንካራ ልጅ ናት፣ እንዳየኋ ከሆነ ማለት ነው። እኛንም ታስተምረናለች እና እንዲህ ቤተክርስቲያን መሄድ ምናምን የሚያስደስታት ይመስለኛል። ያ እሱ ነው ቤተክርስቲያን መሄድ ወይም ደግሞ መዝሙር በጋራ ስንዘምር ነው፣ እሱ ያዝናናታል። ማለት ያው ሰው ነኝ፣ ብዙ ነገር ወዳለሁ፣ ግን የሆነ ለምወዳቸው ሰዎች በራሱ የሆነ ነገር ሳደርግላቸው በጣም ነው ደስ የሚለኝ። ስፔሻሊ እናቴ የሆነ ነገር ማድረግ ወይም ደግሞ እኔ የሆነ ቦታ ወይም ደግሞ የሆነ ስኬት ላይ ደርሼ ለእናቴ ማሳየት በጣም ነው የምፈልገው እና ደግሞ አደርገዋለሁ። እናቴ
እኔ እንግዲህ አብረን ስንሰራ እስከዛሬ ስትበሳጭም ስትናደድ መጫት አለውቅም። ሁሌም ደስተኛ ናት፣ ሁሌም ትስቃለች። በቃ ጠዋት ስትመጣም ስቃ ነው፣ ስንጨርስም ስቃ ነው የምትሄደው። እንግዲህ እስካሁን አላውቅም ያናድዳትን ነገር። ለሊን የሚያበሳጫት ነገር ብዙ አላውቅም፣ ግን ያ በክብሯ የሚመጣባት ሰው አትደራደርም እና ብቻ በቃ እንደዛ ነው። የሚያናዳት ነገር እኔን ከሌላ ሴቶች ጋር ማየት ያናዳታል እና ወይ ምግብ ካልበላው ወይ ደግሞ ብቻ በቃ አኩርፌ ከተቀመጥኩኝ ያናዳታልም ይደብራታልም። ለሊንም ያናደዳት ነገር ተኝታ በር ተከፍቶ ስንወጣ ካልዘጋ ነው ትናደዳለች። የምር ማለት ደስ አይላትም። ድንገት እንኳን እኔ ራሱ ተኝታም ባይሆን በቃ ቁጭ ብላ ምናምን ከፍታ አድርጌ ከወጣው ቀመጠል ላይ ዝጊው ትለኛለች እና እሱ ነገር ያናዳታል ብዬ አስባለሁ። የሚያሳዝናን ነገር ደግሞ ያው ጀስት ሁሉንም ሰው የሚያሳዝን ነገር ስለሆነ ምናልባት በጓደኛ መከዳት ብዙ ጊዜ እንደዚህ አይነት ወሬ ሲወራ ፊል ስታረግ ስላያት መከዳት የሚያሳዝናት ልቧን የሚሰብረው ይመስለኛል። ከባህሪዋ ተረድቼ ነው አሁን ይህን ጥያቄ መልሰው። ከባህሪዋ ተረድቼ ሰው በጣም ትወዳለች እና ሰው በጠበቀላት ሰው የወደደችውን ሰው በጠበቀችው ልክ ካላገኘች ምታዝን ይመስለኛል። ለሊ እንደዛ ይመስለኛል። አዎ ሰው ወዳጅ ናት። ጓደኞቿ በጣም ትወዳችኋለች እና ተለይ ፍቅርን በጣም ነው የምትወዳት አያሉ። ባለፈው ቀረጻ ላይ ነበርኩኝ እና ፍቅር ታመመች ተባለ። እኔ እየተቀረጽኩኝ ነበረና ፍቅር ታመመች ስትባል ልክ እንዴት ነው እናት የምትደነግጠዋላ ልጄ ምናምን ብላ እንደዛ ደነገጠች ማለት ነው። አስታውሰህ ከሆነ ፋስት ቀረጻ መሀል ነኝ አቋርጬ አቀፍኳት። ለሊ ትለያለሽ ብዬ ማለት ነው። ያ ስለዚህ በሰው መጎዳት የሚያሳዝናት ይመስለኛል። ለሊ የሚያስከፋት ማንም ሰው የእሷ የሆነ ነገር እንዲነካባት አትፈልግም። በሆነ አጋጣሚ ነው የተረዳሁት። የኔ የምትለውን ነገር ማስነካት አትፈልግም። ቤተሰቦቿን፣ ራሷን፣ ክብሯን የምትጠብቅ አይነት ሴት ናትና እና ኪንጎን ካሜራማኑ ፋስ በር ብሎ ነው። እኔ የቀደመው ራሱ ውሸት ነው። ሁሉም ነገር ውሸት ነው። የበጠበጠ ሰው እና ለሊ እንደዛ አይነት ሰው ናት። ራሷን የማታስነካ ጎበዝ ታታሪ ሰው ናት። የሚያናድዳት እሷ እምወዳቸው ብላ ያስቀመጠቻቸውን ሰዎች ሰው በክፉ አይኑ ራሱ ማየት አይችልም ማለት በቃ አንዴ ከወደደች ማንም ይሁን ምንም ያንን ሰው ከተናገረ በቃ ምንም ትቆማለች ተከራክራ። እንዲሁም በዚህ አጋጣሚ እኔ የሆነ ጊዜ ክላስ አንድ ላይ ነው የተማርነው እና ከክላስ እየተመለስን የሆነ ሰው ሰደበኝ እና የሆነ ሰው ሲሰድበኝ በቃ ተመልሳ ልትጣላ እኔ ዝም ብያለሁ። በቃ ታዩ ምናምን እያልኩ ነው ልትጣላ። ሌላም ጓደኛ ነበረች ምናምን ሊመቱት ሁላ ነበር እና የምትወደውን ሰው እንዲነካባት አትፈልግም በፍጹም። የሚያናዳት ሜቢ ቀረጻ መሀል ላይ እንትን ሲገባው እንዲህ ምንድን ነው የሚባለው ባክግራውንድ ሰው እንደሆነ ሲገባ ሊያናዳት ይችላል። ሌላ ነገር የሚያስከፋት ነገር ደግሞ ያው በስራ ነው በደንብ የምንተዋወቀው እና ስራ ሲበላሽ ምናምን ደስ የማይላት ልጅ ናት። ማለት ሲበላሽ ማለት በቃ የሆነች ነገር ትንሽ እንኳን ስህተት ካለ ደስ አይላትና በስራዋ በጣም ጠንካራና ጎበዝ ሴት ናት። የሚያስከፋት ነገር ለሊ በጣም ጥሩ ሰው ናት። ባይዜ ጋይስ ማለት ከምትባለው በላይ ያው እኛ አብረን ስለምንሰራ ምናምን በደንብ ነው ማውቃትና ለሊ በጣም ጥሩ ሰው ናት። ሰዎች ሲከፋቸው ይከፋታል። በቃ ማለት አጠገቧ ያለው ሰው ከተከፋ ይከፋታል። እንደዛ ናት። ትንሽ ነገር ነው የሚያስቆጣ። የሆነ ነገር ተናግራ ያ ነገር ሲረሳ እንዴት ነው ወይ የሆነ ነገር አምጭልኝ ብላኝ እኔ ከረሳሁት ምናምን እሱ ያናዳታል። በጣም ያናድደኛል። ያው እናድዳለሁ። ተናዳጅ ነኝ በነገራችን ላይ ብዙ ነገር ያናድደኛል። የምወዳቸውን ሰዎች ሰው ሲነካብኝ አልወድም
እናገራለሁ። ልደባደብ ግን አልደባደብም። በእርግጥ ግን በቃ ተደባደቢ ነው የሚለኝ። የምወዳቸውን ሰዎች ጭራሽ ድርድር አላውቅም በእነሱ። ማንም ሰው እንዲነካብኝ አልፈልግም። በጣም የሚያናድደኝ ነገር ቢኖር እሱ ነው። ለሊ እኔ በጣም የዋህ ልጅ ናት። ምንድነው አሁን ምን ብዬ ልግለጻት? እኔ እስካሁን ምንም እንከን ለሊ እንደዚህ ታደርጋለች የምለው ነገር የለም። በጣም የዋህ ናት፣ ሀሳቢ ናት። ሰው ሲታመም ደግሞ በጣም ነው የምትጨነቀው። ቁጭ ብላ ነው የምታድረው ሰው ከታመመ እና በጣም ደስ የምትል የዋህ ሳቂታ ጥሩ ልጅ ናት ለሊ። ደስ የምትል ልጅ ናት። በጣም የዋህ ናት። የሰው ፍቅር ያላት፣ ሰው የምትወድ፣ ለሰው የምታስብ፣ ለሰው የምትጨነቅ የሆነች ጥር ምጥን ያለች ቅጥን ያለች ቆንጅዬ ልጅ ናት እና በዚህ አጋጣሚ ለልዬ በጣም ወድሻለሁ የኔ እናት። ስላወኩሽ በጣም ደስ ብሎኛል። አንድ ላይ መስራት ስለቻልንም ደስ ይለኛል እና በጣም ወድሻለሁ። አንቺ ጥሩ ሴት ነሽ፣ ጥሩ ልጅ ነሽ እና በቃ በዚህ አጋጣሚ ለሊ በጣም ነው የምወዳት። በቃ ሁለተኛ ጊዜ ነው ስለ ለሊ እንደዚህ ሳወራ ማለት ነውና ትመቸኛለች። ሰው አክብሮቷ ደስ ይለኛል። በጣም ሪስፔክት ታደርጋለች። ትንሹን ትልቁን እኩል ነው የምታየው እና ለስራ ያላት ሞቲቬሽን በጣም ደስ ይላል። ለልዬ ጥሩ ሰው ነች። በእውነት ለልዬ በጣም መልካም ሰው ነች። የምትመች ሰው ነች። ለሰው ማትጎረብጥ አይነት ሰው ነች። እኔ ለልዬ በጣም ነው የምትመች። በዚህ አጋጣሚ እንደውም ነግሬያት አውቃለሁ። አላውቅም አይገሱ እኔ ኔቨር ቴለር። በዚህ አጋጣሚ ግን ለልዬ ትመችኛለሽ። ያ ጊዜ አግኝተን ስላላወራን ስለ ለሊ በአጠቃላይ ለማውራት ሳቂታ ናት። እግዚአብሔርን ሁሌ ስትስቅ ስትጫወት ነው የምናያት። ቅድም እንዳልኳችሁ ናት። በጣም ደስተኛ ናት። ከጀርባዋ ያለውን አናውቅም፣ ግን በጣም ደስተኛ ናት ለሊ። ደስተኛ መሆኗ ደግሞ ልክ እያያችኋት እናንተ ላይ የሚጋባ አይነት ደስታ አላት። የደስ ያላት ናት ለሊ። በጣም መልካም የሚለው ለኔ ማለት ነው። እንግዲህ ሌላው ሰው ስለ ራሱ ያወራ፣ ለኔ ግን ልዩ ናት። በቃ ልዩ ወርቅ የሆነች ጓደኛዬ ናት። በጣም ነው የምወዳት። በቃ ትለይብኛለች። ማለት እሷም ታውቃለች። እኔ በቃ በጣም ነው የምታስብልኝ። እኔ ምናልባት እሷ የምታስብልኝን ያክል አላስብላትም ብዬ ሁላ ነው የማስበው። በጣም ነው የምወዳት የምር እና ትለይብኛለች። ሶፍት እና ልዩ ናት እውነት። በቃ ማለት በዙሪያ ያለ ሰው ትንሽ ቀን የቀረባት እንኳን ያውቃል በቃ ምን አይነት እንደሆነች እና ግን ቶሎ ትናደዳለች። አና ቶሎ የምትናደደው አንተ ሰውዬ። አይ ለሊ ጎበዝ ልጅ ነች። በስራዋም በዲሲፕሊን ያላት ልጅ ነች። ጎበዝ ልጅ ነች እና ደግሞ በቃ ለልዬ ስለ ለልዬ በአጠቃላይ ለልዬ በጣም ጎበዝና ጠንካራ ሴት ናት። በስራዋ ማትደራደር ምናምን በጣም ነው የምወዳት እና እንደዛ ነው። ለልዬ የሚያስደስታት ነገር ደግሞ የሃይማኖት ነገር፣ መዝሙር ማዳመጥ፣ ቤተክርስቲያን መሄድ ነው የሚያስደስታታል። ጀነራሊ ለሊን ስገልጻት በጣም ጥሩ፣ ለሰዎች የምታስብ፣ ስራዋን የምታከብር፣ ለሌሎች ሰዎች በቃ የምትተርፍ አይነት ልጅ ናት እና ለሊን ጥሩ ነገር ላይ ጠብቃታለሁ ባይዜና በጣም ነው የምወድሽ። በዚህ አጋጣሚ ያው ተናግሬዋለሁ ከዚህ በፊትም ታውቃለች እሷም እና ለሊ በጣም ጥሩ ሰው ናት ጋይስ። በቃ በጣም እና ይሄንን ወቁልኝ። ለሊ ደስ የምትል ልጅ ነች፣ የዋህ ነች፣ የቤተክርስቲያን ልጅ ነች፣ ለሰው በጣም አሳቢ ናት ምናምን። ከቃል ኪዳን ጥበቡ ጋር ትመሳሰልብኛለች። መልኳም ትንሽ ይመሳሰላል፣ አክቲንጓም ደግሞ ከሷ ጋር ይመሳሰልብኛል። ከአንድ አክተር ጋር እንትና በእናትህ ስሟን ብዙ አላውቀውም፣ ግን ከሆነች አክተር ጋር ትመሳሰልብኛለች። የምር እሷ በጣም ይመሳሰሉ። እሷ ልዩ ፍጥረት ናት። ከማንም ጋር ላመሳሰላት አለች ማለት እሷ ለእኔ የተለየች ሴት ናት። መልክ ምናምን ሰውን ምናልባት ከሩታ ጋር ረቡኒ ላይ ያለችው
ብዬ ይወሰድ ያው ካለ መመለስ ከሷ ጋር ለሊን ከማን ጋር ታመሳስላታለህ? እንትና ስሟ ጠፋኝ በእናት ሄለን በድሉ ጋር ትመሳሰልብኛለች። ለስሜት በጣም ቅርብ ስለሆነች ከሄለን በድሉ ጋር ትመሳሰልብኝ። መሳሰላት ከእድለ ወርቅ መሰለችኝ ተዋናዋ። ከተሳሳት ታስተካክሉኛላችሁ። ያ ትራጀዲ ምሳሌ አይነት ተዋናይ ነች እድለ ወርቅ መሰለችኝ። ይሄ የለቅሶ ሲንሰሰራ ለሊ በጣም ያምርባታል። አይኖቿ፣ ከንፈሮቿ ይንቀጠቀጣሉ እና ከሷ ጋር ትመሳሰልብኛለች። የሳይ ሌላኛውም ነበር ምንም ጥያቄ የለውም። እግዚአብሔር እኔ ከእድለ ወርቅ ጋር ነው ማመሳሰላት። ትመስለኛለች ፍቃሪ ሆና የሰራችው አይኗን የሰዋችለት አይነት እንደዛ አይነት ናት ለሊ። አይኗን የሰጠችው ማለት ነው እድለ ወርቅ አይኗን ሰጥታ ለምን አይኑን የሰጣት ያ ለሱ ብላ ከአረብ ምናምን ከአረብ ከመጣሽ በኋላ አብረው ፍቅር ጀምረው ምናምን እድልዬ እሱን ፊልም ታውቀዋለች እናንተ አይገባችሁ። እኔ እንደዚህ አስቤው አላውቅም። ማንን ትመስላለች? ኪንጎን ባቡሬ ነው ባትመስል ይሻላል። ተውት። ኪንጎን በቃ ራሷን ነው የምትመስለው። ከማን አክተር ጋር ላመሳስላት? ትንሽ የምትንቀዠቀዠው ነገሯ ከአክተሯ ጋር አክተሯ ባህሪዋ እንደዚህ ይሆን አይሆን አላውቅም፣ ግን ረቡኒ ላይ የምትሰራው አዲስ ሩታ መንግስታ ከአክትረስ ጋር ለሊን ከማን ጋር ላወዳዳ? የኮሪያ ፊልም ስለምትወድ እሷ ከምትወደው ከኮሪያ ፊልም አክተር ሴት አክተር ጋር ራሷን ታመሳስልልኝ በዚህ አጋጣሚ። አንድ ጥያቄ እሺ፣ ከማን አክትረስ ጋር ታመሳሳያታለሽ? ለሊ አልመጣልኝ። እኔ እንጃ ጋይስ። በካራክተሯ ነው በካራክተሯ ከሆነ ትንሽ ከሰላም ተስፌ ጋር ትንሽ ይቀራረባል። የሆነ የምሰራቸው አንዳንድ ምስኪን ሆና የምሰራቸው ድራማዎች አሉ አይደል? እዛ ላይ ትንሽ ከሷ ጋር ትመሳሰላለች። እድለ ወርቅን በጣም ነው የምትወዳትና በቃ ከሷ ጋር እድለ ወርቅ ታሳ ከኔ ጋር ተቀራራቢ የሆነ አኳኋን ቅብጥና ምናምን ያላት አብሳላት ናት። አብሳላት የሚለው ድራማ ካያችሁት አብሳላት በቃ እኔን ነው የምትመስለው። ሁሉም ሰው አንቺን ነው የምትመስለው ነው የሚሉኝና እኔም ሰዓት እኔን ነው የምትመስለው እና እሷ ነች። የሚያናዳትን ነገር ስለማላውቅ የሚያናዳትን ነገር ትመልስልኝ። በህይወትሽ ደስተኛ ነሽ? እሱን ማወቅ እፈልጋለሁ። ደስተኛ ነው የምመስለው፣ ግን የምር ደስተኛ ነች? መጠየቅ የምፈልገው ነገር ታገቢኛለሽ? ለልዬ እንዴት ነው የመወፈር ሀሳብ አለሽ ወይ? ትንሽ ሆነች ደንደን ቢል መልካም ነው። በሽታም ቢያጠቃሽ ምንም ብትሆኚ ትቋቋሚዋለሽ እና እንዴት ነው ለመወፈር አላሰብሽም ወይ? እኔ ይህንን በደንብ እንድትመልስልኝ የምፈልገው ለሊ የመጨረሻ ኤሟ ምንድን ነው ማለት መድረሻዋ። አንድ ሰው ለምሳሌ የሆነ ሙያ ላይ ሲኖር የሚደርስበት ቦታ አለ፣ ህልም እንደ ጎል ብሎ የሚያስቀምጠው ማለት ነው። እና ለሊ ምንድን ነው ውስጥ የመጨረሻ ጎሏ? ያንን ብትነግረኝ ደስ ይለኛል። ለልዬ አሁን መጠይቃት ጥያቄ አሁን ዛሬ 2018 ነን። 18 19 20 21 ብሎ የዛሬ 5 ዓመት ለሊ ራሷን የታያለች? ምን ላይ ነች? ምን እየሰራች ነው? ወይ ደግሞ ራሷን ምን ላይ ማግኘት ትፈልጋለች? የዛሬ 5 ዓመት ካላወቀችው ታስብበት። ካሁኑ የዛሬ 5 ዓመት የት ነኝ የሚለውን በዛው ታስብ። የምታስበው ነገር ካለ ደግሞ ትንገረን። ለልዬ እጠብቃለሁ። የስ እና ባይ ባይ። ወዳችኋለሁ ሁላችሁንም። ለልዬ መልካም ሁሉ ይግጠምሽ። ቴንክ ዩ ቬሪ ማች። ጥያቄ አንድ ብቻ ነው? አረ አምስትም ትችላለሽ። እሺ ለአደይ ክሩ ምን አይነት እቅድ አለሽ?
ሜቢ ቢሳካልሽና በጣም ሜቢ አይደለም ኦፍ ኮርስ ይሳካልሻል ኦፍ ኮርስ ተሳክቶልሽ ትልቅ ቦታ ስትደርሺ አደይ ክሮቹ ምን ላይ ብታገኝ ደስ ይልሻል? የምር ታገኝናለሽ ወይ ስኬት ከመጣልሽ በኋላ ትረሽናለሽ ወይ ለሊ? እሺ ሁለተኛ ደግሞ ሰርግሽ ላይ ጥሪ ሁላችንንም ሰርግሽ ላይ እንድትጠሪን እንመኛለን። መች እንደምታገቢ አላውቅም፣ ግን ያው ሰርግሽ ላይ እንድትጠሪን እንመኛለን እና ትጠሪናለሽ ወይ? እንጃር ትሄጃለሽ? እኔ በደስታ አመሰግናለሁ። ሰብስክራይብ እያደረጋችሁ ወይ በሞትኩት። እሷ ራሱ ስለ ራሷ የማታውቃቸውን ነገሮች እኔን እየመጣች ነው የምትጠይቀኝ። ምን ጥያቄ የለሽ? ጥያቄ የለኝም። ለምን እንደዚህ ቀጠነች? የምር ለምን እንደዚህ እንደቀጠነች ብትመልስልኝ ደስ ይለኝ። የመጨረሻ ጥያቄ ለሊንም ጠይቃት ነገር ምንድነው ፊልም የኮሪያ ፊልም በጣም ስለምትወድ በዚህ አጋጣሚ የምትወጃትን የኮሪያ አክተር ንገሪኝ። አንቺ እንዳትዪ። የለሊን ቻናል ሰብስክራይብ ያደርጋችሁ ጋይስ፣ ወዳችኋለሁ። ለሊንም ወድሻለሁ። ለሊን የምጠይቃት ጥያቄ ያው እንዳልኳችሁ ነው አይደል? ለሊ በጣም ለሰዎች ታስባለች። እንደዚህ እንድትሆን የረዳት ኦር ደግሞ እኛ አሁን የሆነ ነገር ላይ ጥሩ ነገር ስንሆን የሆነ የሚያስተምረን ኦር ከኋላችን ያለ ሰው ይኖራልና እንደዚህ እንድትሆን የረዳት ኦር የመከራ ሰው ማን እንደሆነ ማወቅ ፈልጋለሁ። ያንን ሰው አከብረዋለሁ። ከምሪን ነው ጋይስ። እና እሱን ጥያቄ መልሽልኝ። አመሰግናለሁ። እሺ በአርቱ ስራ በአክቲንግ እስከ ምን ድረስ ነው መሄድ የምትፈልጊ ወይም ደግሞ ቀጣይ ስራዎችሽ ምን ቢሆኑ ደስ ይልሻል? እንግዲህ ለልዬ መልካም እድል። ደግሞ ሰብስክራይብ አድርጎ አባረታታት። በጣም የዋልጅ ናት፣ ገና ታዳጊ ወጣት ናት እና እንወዳቸዋለን። እሺ መልካም ምኞት አገላለጽ ያው አልችልም፣ ግን ፈጣሪ ይርዳሽ፣ ከዚህ በላይ ጨምሮ ይስጥሽ። ላንቺ ደጉን እመኛለሁ። ይሳካልሽ፣ ይሆንልሽ እና ይህን ዩቲዩብ ቻናል ደግሞ ሰብስክራይብ አድርጉላት፣ ሼር አድርጉላት። እሷን የምትወዱ ወዳቸዋለሁ። ለለሊ መልካም ምኞቴ በቃ እንዲሳካላት ማለት በአርት ዙሪያ የሚሆነ እንዲሳካላት ለለሊ መልካም ምኞቴ እንዲሳካላት ነው። በአርትም ሆነ በቃ ላልሰራ ባሰበችው ነገር ላይ እንዲሳካላት። ውድ የለሊ ለምለም የተከታታዮች በመጀመሪያ እንወዳቸዋለን፣ እኔም ወዳቸዋለሁኝ እና የለሊን ቲዩብ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ጥሩ ነገር ይዛላችሁ ትመጣለች እና በቃ ሰብስክራይብ እያደረጋችሁ ነው። እንዴ ቆይ ልመርቃት። እግዚአብሔር ያሰብሽበት ቦታ ላይ ያድርስሽ። ለቤተሰቦችሽ የምታስቢውን ነገር ሁሉ እግዚአብሔር ያድርግልሽ። የምትፈልጊውን ሲሆን የሚያስፈልግሽ ነገር እግዚአብሔር ይስጥሽ። ቤተሰቦችን የምታኮሪ፣ የምታስጠሪ፣ የምታስደስቺ ልጅ አደርግሽ። ካሰብሽው በላይ ሁኚ እና ተሳክቶልሽ ባይ በጣም ደስተኛ ነኝ። እወድሻለሁ የኔ እናት ከቅምጥል። መልካም እድል፣ መልካም ጊዜ ይሆንልሽ። ማለት ከዚህ በላይ በጣም ከፍ ብለሽ እንዳይ በጣም ምኞቴ ነው። በዚህ አጋጣሚ ቤተሰቦችም ያው የለሊን ቲዩብ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አሪፍ ነገር በጋራ ይዘን የምንቀርብ ይመስለኛል። ለሊም ብርቱ ሴት ስለሆነች በዚህ እናግዛት። ሼር ሰብስክራይብ እያደረጋችሁ አመሰግናለሁ። ለልዬ መልካሙን ሁሉ እመኝላታለሁ። እግዚአብሔር በጎ ነገር እንዲያደርግላት፣ በህይወቷ ቸር እንዲገጥሟት፣ ክፉ እንዳያገኛት፣ ቤተሰቦቿ ጤና እንዲሆኑ፣ እሷ ጤና እንድትሆን 2018 ደግሞ የበረከት የሰላም የጤና እንዲሆንላት፣ የምታተርፍበት፣ የምትደሰትበት፣ የምትስቅበት ዘመን እንዲሆን እመኝላታለሁ። አመሰግናለሁ። እና ደግሞ አደራችሁን እኔ ዩቲዩብ የለኝም እንደምታውቁት፣ የኔንም የሌሊንም ጭምር ሰብስክራይብ አድርጉልኝ። በእኔ ስም የምትወዱኝ ሁሉ፣ ለእኔ ክብር ያላችሁ ሁሉ፣ የምትወዱኝ ሁሉ ለልዬን ሰብስክራይብ አድርጉልን። ቴንኪ በጣም እና ሰብስክራይብ አድርጉላት። ሁላችሁም ሄዳችሁ ቀዩን በተን ተጫኑላት። ጸጥ ብለን በሰብስክራይብ እናንበሽብሻት ለሊን። እሺ መልካም ምኞቴ አዲስ አመት ከመሆኑም አንጻር አዳዲስ ነገሮች እንዲገጥሙሽ እመኛለሁ በህይወትሽ።
ደስተኛ እንድትሆኝና ብዙ ጊዜ ከመንፈሳዊ ህይወቷ ጋር በጣም አታች አላትና በዚህ እንድትቀጥይ እመኝልሻለሁ። ሰብስክራይብ አድርጉላት፣ አበረታቷት። በጣም ጎበዝ ልጅ ናት በእውነት። ላይክ እኛ የምናየው ካራክተር ላይ ያለችዋን ለሊ ነውና ከዛ ባለፈ ለምለም በጣም ጎበዝ ታታሪ ናትና አበረታቱልን። ለሊን እንወድሻለን። መልካም እድል ይግጠምሽ። የለሊ አዲስ ቲዩብ ነው። ሁላችሁም ሰብስክራይብ አድርጓት፣ አበረታቷት። እንዲሁም ደግሞ ሁሌ በምትሰራቸው ስራዎች በኮሜንት መልካም ፍቅራችሁን እንድትገልጹ እንመኛለን። እንወዳችኋለን። ማንኛውም ሰብስክራይብ አድርጓት። ጎበዝ ልጅ ነች። አሪፍ ስራዎችን ይዛ ትመጣለች ብለን እንጠብቃለን። ይመቻል። እሺ ለልዬ በዚህ አጋጣሚ አልላትም። በነገራችን ላይ እወድሻለሁ ነው ብያት አላውቅም። በጣም ነው እንትን የምንለው አንገላለጽ እና በጣም ነው የምወድሽ የኔ ልዩ ወርቅ ጓደኛ። ትልቅ ቦታ ድረሽልኝ። ብዙ አብረን የምናቅዳቸው ነገሮች አሉ። አብረን ማለት ነው ላይ ብቻ እንኳን አናቅድም። ስናቅድ አብረን ብዙ የምናቅዳቸው ነገሮች አሉና ያንን እቅዳችንን እንደዚህ በመሀል እየገባ የሚበጠብጥ ሰው ሳይኖርብን እናሳካዋለን። ታይታል እና ቤተሰብ ሰብስክራይብ አድርጉ። በአሪፍ ስራዎች ትመጣለች፣ ጠብቋት እና ወዳችኋለሁ። ደግሞ ሰብስክራይብ እያደረጋችሁ ቴንክ ዩ። ሁላችሁም ይህን ዩቲዩብ ቻናል ሰብስክራይብ አድርጉ። ለልዬ ዩቲዩብ ቻናል አድርጎ አሪፍ ስራዎችን ካንቺ እንጠብቃለን። ስለዚህ ሰብስክራይብ እያደረጋችሁ አዲሱ የኔ የዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰቡ ነው። እናም ጥያቄ ካላችሁ ወይም ደግሞ እኔ መጠየቅ የምትፈልጉት ጥያቄ ካለ በኮሜንት አስቀምጡልንና በቀጣዩ ቪዲዮአችን ጥያቄዎችን የምንመልስ ይሆናል። ሰብስክራይብ እያደረጋችሁ ቤተሰብ ስለምትሆኑ በጣም እናመሰግናለን። በድጋሚ የመጣው ተመልካቾቻችን ቅድም ያወሩን ነገር ከራሴ ጋር ነበርኩ። አጠጥተው ነበር ኢንተርቪው ያደረጉኝ እና እህቴ ናት። ሌላ ነገር እንዳታስብ እና ሰብስክራይብ እያደረጋችሁ ቆያ ሰብስክራይብ እያደረጋችሁ ቤተሰቡ ሌላ ምንድን ነው የምፈልገው? አልወዳትም። በእርግጥ አትመቸኝም ልጅቷ